ወንድማችን ዮኒ በአሁን ሰዓት ላይ ታሞ ሕክምና ላይ ይገኛል። ካላስቸገርኳችሁ ይህንን ቪዲዮ ቢያንስ ለ200,000 ሰው ሼር እናድርግ። 20,000 ሰው 200 ብር የምናዋጣ ከሆነ ወንድማችንን ዮኒ በቂ ሕክምና አግኝቶ እንድታከም ማገዝ እንችላለን። የራሱን የባንክ አካውንት ከታች አስቀምጥላችኋለሁ። ሁላችንም በዚህ 200 ብር ቻሌንጅ በመሳተፍ ወንድማችንን እናሳክመው። ይህንን ቪዲዮ ደግሞ ለብዙ ሰው እንዲደርስ ሁላችንም ሼር እናድርግ። አመሰግናለሁ። ይህንን መልእክት ሁላችሁም በቅንነት ለወዳጆቻችሁ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ እንድታደርሱ ለወንድማችን ዮኒ ለሕክምና የ200 ብር ቻሌንጅ ተጀምሮለታል። ሁላችሁም በዚህ ቻሌንጅ አነሰ በዛ ሳትሉ እንድትሳተፉ የራሱን የባንክ አካውንት ከታች አስቀምጫለሁ። የምትችሉትን እንድታግዙ፣ በገንዘብ ማገዝ የማትችሉ ደግሞ ይህንን መልእክት ለሚያግዙ ሰዎች ሼር በማድረግ እንድታደርሱ በትህትና እንጠይቃችኋለን። እናመሰግናለን። እኔ በዚህ ህመም ኦልሞስት ከ4 እና ከ5 ዓመት በላይ ሆነኝ። 4 ዓመት ይሄን ያለ 4 ዓመት መድኃኒት እየወሰድኩ ለአንጀት ህክምና ያስፈልጋል የተባሉ መድኃኒቶችን እንዳለ ወስጃለሁ። በወር እስከ 80 እስከ 90 ሺህ ብር ምናምን ነበር ማወጣው። አሁን ላይ የተሻለ ህክምና ለማግኘት ነው ስለዚህ ወደዚህ የመጣሁት። እኔም ማገዝ የምትፈልጉ መርዳት የምትፈልጉ አሁን ላይ ነገሮች ከአቅሜ በላይ ስለሆኑ እንድታግዙኝ እንድትደግፉኝና ከጎኔ እንድትሆኑ ነው በእግዚአብሔር ፍቅር መጠየቃችሁ። ለምታደርጉልኝ ቀና ትብብር ሁሉ በጣም አመሰግናለሁ። እግዚአብሔር ያክብርልኝ።